እውቀቱ ስዩም እባላለሁ ለማታውቁኝ የአጭር ልቦለድና የአጭር ግጥም ጸሐፊ ነኝ በሌላ አነጋገር ድርሰትን በአምሳሌ ይፈጥራለሁ ማለት ነው ስለ አጭርነት ሲነሳ አንድ ነገር ልንገራችሁ በዚህ ምድር ላይ ሁለት አይነት አጭርነት አለ የመጀመሪያው በፈጣሪና ወይ በፈጣሪ ወይ በተፈጥሮ ምክንያት የሚመጣ አጭርነት ነው እዚህ ላይ ቀዳማዊ ኃይለ ሥላሴንና ቴዲ አፍሮን ማንሳት ይቻላል አምላኬ ሱፍ በልክ የሚልኮ ዘፈናለሁ በተፈጥሮ ወይም በፈጣሪ አጭር የሆኑ ሰዎች የሆነ ማካካሻ ተዘጋጅቶላቸዋል ቀዳማዊ ኃይለ ሥላሴ አጭር ቢሆኑም ለረጅም ጊዜ ኢትዮጵያን አስተዳድረዋል ቴዲ አፍሮ ደግሞ ረጅም ሴት በማግባት ተከሷል ሁለተኛው አጭርነት በልጅነት የተመጣጠነ ምግብ ባለማግኘት ምክንያት የሚመጣ አጭርነት ነው እዚህ ላይ እኔን በምሳሌነት ማንሳት ይቻላል የሚገርማችሁ ነገር የኔ ታናናሽ ወንድሞች ሰማይ ጠቀስ ረጃጅሞች ናቸው አባቴ ደሞዝ ጭማሪ ከተደረገለት በኋላ የተወለዱ ስለሆኑ ነው የኔ ቢጤ አጭር ከሆናችሁ ብቸኛ መጽናኛችሁ ከናንተ የባሰ አጭር ፈልጋችሁ ጓደኛ ማድረግ ነው አሁን እኔ አንድ አጭር ጓደኛ አለኝ ወይኔ ቁመቱ እኔ ከሱ አንፃር ሲታይ የባንዲራ ምሰሶ ነኝ ምር ማለት ይሄ የማዕዘን ዳኞች የሚይዙት ባንዲራ የሚያውለበሉት ይሄ ጓደኛዬ በቁመቱ ምክንያት ለረጅም ዘመን ለግማሽ ክፍለ ዘመን ያክል በድንግልና ተወስኖ እንዲኖር ተፈርዶበታል አሁን በቅርቡ እንዴት እንደጀነጀናት አላውቅም እንዴት እንዳሳመናት አላውቅም በስለት የሆነች ቆንጆ ዘለግ ያለች ልጅ በእጁ ገብታለች እና እንዴት ነው ፎንቃ እንዴት ነው ስለው ተመስገን ነው አንጋጥጬ ጸልዬ ያገኘዋት ልጅ አንጋጥጬ በመሳም ላይ ይገኛለሁ ለመጀመሪያ ጊዜ ግጥም ያቀረብሁት የሶስተኛ ክፍል ተማሪ ያለው በጂኦግራፊ ትምህርት ክፍለ ጊዜ ነው የጂኦግራፊ ትምህርት መመራችን ትዬ ዱር ፍሬ ሙሉ ክፍለ ጊዜ አስተምራን አታውቅም ለደቂቃ ያክል ስለ ተራራ ስለ ሸለቆ ስታወራን ከቆየች በኋላ ተራራውን የወጣች ሸለቆውን የወረደች ይመስል ትዝለፈለፋለች ተማሪዎች ለዛሬ ያዘጋጀሁት ይሄን ይመስላል በተረፈው ጊዜ ደስ ያላችሁን ጨዋታ ተጫወቱ ትለንና ከቦርሳዋ ይዛው የመጣችውን በቦርሳዋ ውስጥ ይዛው የመጣችውን እንዝርትና ደመና የሚያክል ፈትል አውጥታ ትላለች በጊዜው በጣም የምንወደው ጨዋታ የሙሽራ ጨዋታ ነበር ከሴት ተማሪዎች መካከል በጣም ቆንጆዋ ተመርጣ ሙሽሪት ሆናለች ከወንድ ተማሪዎች መካከል መልከመልካሙ ዘለግ ያለው ተመርጦ ሙሽራ ይሆናል ሌሎች እንደየሁኔታው ሚዚየም ሰርገኛም ቄስም ይሆን ይሰራሉ እኔ ያው ብዙዎቻችሁ ልትገምቱት እንደምትችሉት ሙሽራውኛ ተመርጫለሁ እንደው ለሞራሉ ያክል ሚዚየም እናርገው እንኳን ብለው ያውቁም ይሄ ነገር ሲደጋገም ሆደ ባሰኝ ብሶቱ ሳልፈልገው ወደ ግጥም ተቀየረ እና አንድ ቀን በተማሪዎችና በመምህሯ መካከል ሆኜ የሚከተለውን ግጥም አቀረብኩ እንጦጦ ላይ ሆኖ ይታያል ተከዜ ሙሽራ እንኳን ባልሆን አንሳለሁ ለሚዜ የኔ ስህተት ነው ወይ ይሄን ፊት መያዜ መምህሯ በጣም ተደንቃ
እንዝርቷን ወዲያ ጥላ ስታበቃ ቸብ አደረገችልኝ። የመምህሯን ጭብጨባ ተከትለው ተማሪዎች ለአራት ፓርላማ የሚበቃ ጭብጨባ ጨበጨቡልኝ። ጭብጨባውን ተቀብዬ ወደ ወንበሬ ራመድ ስል እትዬ ዱር ፍሬ ቆይ እንጦጦ ላይ ሆኖ ይታያል ተከዜ ስትል ሰማው ልበል? አዎ። አይ ዝም ብዬ እኮ ነው መለፋ። ተንበርከክ። ኩርኩማ እስካሁን ደስ ርግብግቢቴ ላይ ምልክት ሆኗል እስካ የክፍለ ሀገር ልጅ ከአዲስ አበባ ልጅ የተሻለ ብልጫው የሚያደርገውን ነገር በሙሉ በትልቅ ወኔና ቁርጠኝነት ማድረጉ ነው። ለምሳሌ ባለፈው አዋሳ ከተማ ከሚኖሩ ወጣቶች አንዱ የደቡብ ህዝቦችን ባንዲራ ለማውረድ በመንግስት ላይ ያለውን ተቃውሞ ገልጿል። አንዳንዶቻችን ፌስቡክ ላይ እንደተመለከትነው ልጁ ባንዲራውን ያወረደው ምሰሶ ጫፍ ላይ ወጥቶ ነው እና ልብ ብለህ ስታየው የሆነ የመንገድ መብራት የሚጠግን እንጂ ባንዲራ የሚያወርድ አይመስልም። ይህንን የተመለከተ አንድ አልፎ ያጭ ከታች የሚጠብቀውን የልጁን ጓደኛ ብሮ ጀለስ ባንዲራውን ከታች ሆኖ ማውረድ አይቀለውም ነበር ሲለው ናጋሩ አልጋ ባልጋ ከሆነ ምኑን ትግል ሆነ? እንዲያውም ብቻል ከዚህ ምሰሶ ተከስክሶ መስዋዕትነት ቢከፍል የተሻለ የባከነ ሌሊት ወይ ሮንድ አላደሩ ወይ ኮከብ አልቆጠሩ ወይ ደልቶኝ አልጨፈሩ ወይ ውስኪ አልተዳፈሩ የባለጌ ወንበር ኮርቻ አልተሳፈሩ ወይ ሰዓታት ቆሜ ቤተክርስቲያን ስሜ ሰይጣን አላሳፈሩ ሌቦች ደብድበውት አንዱን ምስኪን ላስር ባምቢስ ድልድዩ ስር ቆስሎ የወደቀ ገላው በላው ላይ እንደ ጨርቅ ያለቀ ፊቱ ተሸፍኖ በደምና አቧራ በውራይን እርዱኝ ብሎ የሚጣራ ምስኪን አባወራ ብብት ስር ገብቼ አፋፍሻ አንስቼ ተሸክሜ አድኜ ስፈልግ አምቡላንስ ሲሻኝ ዶክተር ሁኜ ወይ ምግባር አልሰራው ወይ ጀብድ አልፈጸምኩኝ ወይ ጽድቅ አላፈራው አንድ በትረ ሙሴ ሁለት ሳሎሎ ከጭኔ መካከል ሲያመሽ ተንጠልጥሎ ሲባክን ዝም ብሎ እሸኝ እኔ ጀግና እንደ ጠመጅ ቆሎ የምትል መለሎ ልቤን ሳትሰውረው አልጋዬን ሳትሰብረው ወግቢጤ ሞንጭሬ ፌስቡክ ላይ ሳለጥፍ እናቷን ጨረቃ የሚል ግጥም ሳልጥፍ አንዲት ሴት አዳሪ ቺቺኒያ መንገድ ላይ እድሏ ሰባራ ሰውነቷ ማላይ ካፊያውና አምባዋ ተጋግዞ የሚያረጥባት ደንበኛ ስትጠብቅ ደመኛ ጥሎባት አምስት ደፋሪዎች ከበው ሲያዋክቧት ሲገፉ ሲስቧት ኧረ በእናታችሁ በወላድ ማህፀን እህት የላችሁም ብላ ስትማጸን ልመናዋ ስቦኝ እንዳበጀ በለው በደሏ አንገብግቦኝ ከኋላ ደርሼ ነበልባል ለብሼ ነበልባል ጎርሼ እንደ ብሩስሊ እንዳየሩ ጋኔን እግሬን ወንጨፍ ወንጨፍ ወዝወዝ ወዝወዝ ጎኔን በማረቃኝቼ ከኋላ ነው ሲሉ ከፊት ተገኝቼ ከአምስቱ መካከል አራቱን ነጥዬ ከቻልኩ በካራቲ ካልቻልኩ በሳቅጥዬ ድል ሳላስመዘግብ ውጥረት ሳላረግብ ወይ ታሪክ ሳልሰራ ወይ ታሪክ ሳልዘግብ
ያለምንም ጣጣ ያለምንም ጸጋ አለ ሰበብ መሽቶ አለ ሰበብ ነጋ